ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። እንደወትሮ ሁሉ አበይት ዜናዎችን እናስቀድማለን። በጎጃም ሰከላ በትምህርት ቤት ላይ የድሮን ጥቃት መፈጸሙ ተሰማ። በአማራ ክልል ምዕራብ ጎጃም ዞን ሰከላ ወረዳ በትምህርት ቤት ላይ የድሮን ጥቃት መፈጸሙ ታውቋል። ትውልደ ኢትዮጵያዊው የሪፐብሊካን ተመራጭ የአርሲውን ግድያ በተመለከተ ለትራምፕ አማካሪ አስረዱ። በአሜሪካ በኮሎራዶ ግዛት የመጀመሪያው ትውልደ ኢትዮጵያዊ የሪፐብሊካን ተመራጭ አቶ አምሳሉ ጸጋይ ካሳው የአርሲውን የኦርቶዶክሳውያን ግድያ ለፕሬዝዳንት ዶናልድ ጄ ትራምፕ የግል አማካሪ ማስረዳታቸውን አስታውቀዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ የመንግስት ሰራተኛው በችግር ውስጥ በመሆኑ በአስቸኳይ አዲሱ የደሞዝ ክፍያ እንዲፈጸም አሳሰበ። ፓርቲው ዛሬ ህዳር 2 ቀን 2018 ዓ.ም ባወጣው መግለጫ በብልጽግና ቢሮ ግንባታ ምክንያት በማድረግ ከመንግስት ሰራተኛ ፍቃድ ውጭ የሚቆረጥ ደሞዝና ከአርሶ አደሩ በየዕለቱ ምክንያት ባልታወቀ ጉዳይ የሚሰበሰብ ገንዘብ ያለምንም ቅድመ ሁኔታ እንዲቆም ጠይቋል። የህወሓት ቡድን ከሰሞኑ ወረራ የፈጸመባቸውን 6 መንደሮች አለመልቀቁን የአፋር ክልል የዞን አመራሮች ተናገሩ። ቡድኑ ለፕሮፓጋንዳ እየተጠቀመበት ነው እንጂ አልለቀቀም፣ እንኳን የወረራቸውን አካባቢዎች ሊለቅ ይቅርና ተጨማሪ አካባቢዎችን ለመውረር እየጣረ ነው ሲሉ አንድ የክልበት ዞን አመራር ገልጸዋል። በዝርዝር እንመለከታቸዋለን። በቅድሚያም በጎጃም ሰከላ በትምህርት ቤት ላይ የድሮን ጥቃት መፈጸሙ ተሰማ። በአማራ ክልል ምዕራብ ጎጃም ዞን ሰከላ ወረዳ በትምህርት ቤት ላይ የድሮን ጥቃት መፈጸሙ ታውቋል። የድሮን ጥቃቱ የተፈጸመው ዛሬ ህዳር 2 ቀን 2018 ዓ.ም አጉት ተብሎ በሚጠራ የመጀመሪያ ደረጃ ትምህርት ቤት ላይ ነው ተብሏል። በትምህርት ቤቱ ላይ ጠዋት 2 ሰዓት ገደማ በተፈጸመው የድሮን ጥቃት በአቅራቢያ በነበረች በአንድ ሴት ላይ የአካል ጉዳት ማጋጠሙ ተገልጿል። የድሮን ጥቃቱ የተፈጸመው በትምህርት ቤት ውስጥ ሰው በሌለበት አጋጣሚ መሆኑን ተከትሎ እንደከዚህ ቀደምቶቹ ጥቃቶች በሰው ላይ የከፋ ጉዳት አልደረሰም ተብሏል። ትምህርት ቤቱ ላይ በተፈጸመው የድሮን ጥቃት የተማሪዎች መማሪያ ክፍል ከፍተኛ ጉዳት አስተናግዷል ነው የተባለው። ትምህርት ቤቱ ተማሪዎችን ተቀብሎ በማስተማር ላይ ይሁን አይሁን ማረጋገጥ ባይቻልም ጥቃቱ በተፈጸመበት አጋጣሚ ግን ተማሪዎች እንዳልነበሩ ተገልጿል። ከዚህ ቀደም በተለያየ ጊዜ በተመሳሳይ ሁኔታ በተፈጸሙ የድሮን ጥቃቶች ህፃናት ላይ ሞትና የአካል ጉዳት ማጋጠሙ መዘገቡ ይታወሳል። መንግስት ባለፉት 2 ዓመታት በተደጋጋሚ በትምህርት ቤቶች ላይ በፈጸማቸው የድሮን ጥቃቶች በርካታ የትምህርት ተቋማት ወድመዋል። ትምህርት ቤቶች የድሮን ኢላማ መሆናቸውን ተከትሎ ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ በመስጋት ከትምህርት አስቀርተዋል። በተለያዩ የአማራ ክልል አካባቢዎች በርካታ ትምህርት ቤቶች ወታደራዊ ካምፕ ሆነው በማገልገል ላይ መሆናቸውን በሰብአዊ መብት ተቋማት መረጋገጡ ይታወቃል። የትምህርት ተቋማት የድሮን ጥቃት ኢላማና ወታደራዊ ካምፕ በመሆናቸው ከ4 ሚሊዮን በላይ ህፃናት ከትምህርት ገበታ ተቆራርጠዋል። 3ኛ ዓመቱን ባስቆጠረው የመንግስትና የፋኖ ኃይሎች ጦርነት ከ100 በላይ የድሮን ጥቃቶች ተፈጽመዋል። በተከታታይ በተፈጸሙ የድሮን ጥቃቶች በመቶዎች የሚቆጠሩ ሰላማዊ ሰዎች መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽንን ጨምሮ የመብት ተቋማት አረጋግጠዋል። የድሮን ጥቃቶች የሚፈጸሙት እንደ ትምህርትና ጤና ባሉ የሲቪል ተቋማት ላይ መሆኑ ሰብአዊ ኪሳራውን አስከፊ አድርጎታል። የሰብአዊ መብት ተቋማት በሰላማዊ ሰዎችና በሲቪል ተቋማት ላይ የሚፈጸሙ ጥቃቶች እንዲቆሙ በተደጋጋሚ ቢያሳስቡም የትምህርትና ጤና ተቋማት ኢላማ ከመሆን ግን አልተረፉም። በቅርቡ በሰሜን ወሎ ዞን ጉባላፍቶ ወረዳ ሳንቃ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት በወሊድ ላይ የነበረች ነፍሰ ጡር እናትን ጨምሮ ሰላማዊ ወገኖች መገደላቸው ይታወሳል። በጤና ጣቢያው ላይ በተፈጸመ የድሮን ጥቃት 4 ታካሚዎችና አስተማሚዎች ተገድለው 10 የጤና ባለሙያዎች የአካል ጉዳት ደርሶባቸዋል። በአማራ ክልል ጦርነት እጅግ መጠነ ሰፊ የሰብአዊ መብት ጥሰቶች እየተፈጸሙ ቢሆንም ዓለም አቀፉ ማህበረሰብ ትኩረት እንዳልሰጠው በተደጋጋሚ ይገለጻል። የመንግስት ኃይሎች በየጊዜው የሚፈጽሟቸው ጅምላ ግድያዎች ማህበረሰቡን በቀየው የሰቀቀን ህይወት እንዲገፋ አድርጎታል። ትውልደ ኢትዮጵያዊው የሪፐብሊካን ተመራጭ የአርሲውን ግድያ ለትራምፕ አማካሪ አስረዱ። በአሜሪካ በኮሎራዶ ግዛት የመጀመሪያው ትውልደ ኢትዮጵያዊ የሪፐብሊካን ተመራጭ አቶ አምሳሉ ጸጋይ ካሳው የአርሲውን ኦርቶዶክሳውያን ግድያ በተመለከተ ለፕሬዝዳንት ዶናልድ ጄ ትራምፕ የግል አማካሪ አስረድተዋል ተብሏል። ትውልደ ኢትዮጵያዊው አሜሪካዊው አምሳሉ የአርሲውን ሃይማኖትና ማንነት ተኮር ጥቃት ያስረዱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግል አማካሪ ለሆኑት ክሪስቲን ሴሪኖ ነው።
ሪፐብሊካኑ በኮሎራዶ ግዛት የከተማ ምክር ቤት ምርጫ ተመራጩ ስለ አርሲ ግድያ በተመለከተ መረጃ እንደደረሳቸው አስታውቀዋል። ተመራጩ በጉዳዩ ላይ ባወጡት መግለጫ ሰሞኑን በርካታ ዜጎች የተገደሉበትን የአርሲውን የክርስትና እምነትና ዘርን ተኮር ግድያ ላይ የደረሰውን ሰቆቃ አውግዘዋል። ግድያው እንዲጣራና ችግሩን የፈጠሩ አካላት እንዲጠየቁ በደብዳቤና በስልክ መረጃ ቀርቦልኛል ብለዋል። የቀረበላቸውን መረጃና ጥያቄ መሰረት አድርገው ለፕሬዝዳንት ትራምፕ የግል አማካሪ ለሆኑት ክሪስቲን ሼሪኖ ጋር በቀጥታ መገናኘታቸውን ገልጸዋል። አምሳሉ ለአማካሪው ያቀረቡት አቤቱታ የዶናልድ ትራምፕ አስተዳደር በኦሮሚያ ክልል የሚፈጸሙ ሃይማኖትና ብሔር ተኮር ጥቃቶች ትኩረት እንዲሰጥ መሆኑን ጠቁመዋል። አምሳሉ በመግለጫቸው ሰብአዊነት ከሁሉም በፊት ቅድሚያ መከበር አለበት ያሉ ሲሆን በሰብአዊነት ላይ መደራደር አያስፈልግም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢትዮጵያ በሰላማዊ ዜጎች ላይ ለሚፈጸመው ማንነት ተኮር ጥቃትና አጠቃላይ ቀውስ ትኩረት እንዲሰጥ ማሳሰባቸውን ተመራጩ ገልጸዋል። የዶናልድ ትራምፕ ሪፐብሊካን ፓርቲ ተመራጩ አምሳሉ ከኢትዮጵያ የውስጥ ቀውስ በተጨማሪ በኢትዮ ኤርትራ አሁናዊ ውጥረት ላይ ምክረ ሀሳብ አቅርበዋል። ከጊዜ ወደ ጊዜ እየተባባሰ የመጣው የኢትዮጵያና ኤርትራ ውጥረት በምንም አግባብ ወደ ጦርነት ማምራት እንደሌለበትም አሳስበዋል። የሁለቱ ሀገራት ውጥረት በዲፕሎማሲያዊ መንገድ መፈታት አለበት ብለው እንደሚያምኑ የጠቆሙት አምሳሉ የትራምፕ አስተዳደር ለጉዳዩ ትኩረት እንዲሰጥም ጠይቀዋል። የትራምፕ የግል አማካሪው ከሪፐብሊካኑ ተመራጭ የቀረበላቸውን አቤቱታና ምክረ ሀሳብ የነጩ ቤተ መንግስት ትኩረት እንዲሰጠው ያደርጋሉ ተብሎ ይጠበቃል። በተያያዘ ዜና እናት ፓርቲ በአርሲ የቀጠለው የኦርቶዶክሳውያን ግድያ በገለልተኛ ዓለም አቀፍ ምርመራ እንዲጣራ ጠይቀዋል። እናት ፓርቲ በአዲሱ የአርሲ ግድያ ላይ ባወጣው የሐዘን መግለጫ በምስራቅ አርሲ አሶኮ ወረዳ 3 የኦርቶዶክስ እምነት ተከታዮች በጥይት ተደብድበው ሕይወታቸው አልፏል ብለዋል። ከግድያው በተጨማሪ በቁጥር በውል ያልተገለጹ በርካታ አማኞች ታፍነው መወሰዳቸውንም ፓርቲው ገልጿል። ግድያው የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ማስተባበያ ካወጣ በኋላ መሆኑ ድርጊቱን ይበልጥ አሳዛኝ እንደሚያደርገው አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ አጣሪ ቡድን ባወጣው መግለጫ በሃይማኖታቸው ተመርጠው ዘር ማጽዳት የሚፈጸምባቸውን ወገኖች ማንነት ክዶ ማስተባበያ መውጣቱን ፓርቲው አውግዟል። ፓርቲው በመግለጫው በሃይማኖታቸው ተመርጠው እንደሞቱ ሲካዱ ጉዳዩ ማበረታታት በመሆኑ ይህን አይነቱን እውነት የካዳ አካሄድ ተቀባይነት የለውም ብሏል። ጥቃት ካጋጠመው የአካባቢው ማህበረሰብ ህዝብ በአንድነት ቁሞ ካልደረሰለት ለዘር እንደማይተርፉ ግልጽ እየሆነ መጥቷል ሲልም ፓርቲው ስጋቱን ገልጿል። በኦሮሚያ ክልል በተለይ በአርሲ የሚፈጸምን ዘር ማጽዳትና ተደጋጋሚ ጭፍጨፋ በጽኑ እንደሚያወግዝ የገለጸው እናት ፓርቲ በአካባቢው የተፈጸመውን ጥቃት ለመመርመር ገለልተኛ ዓለም አቀፍ አጣሪ ቡድን እንዲቋቋም አሳስቧል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የመንግስት ሰራተኛው በችግር ውስጥ በመሆኑ በአስቸኳይ አዲሱ የደሞዝ ክፍያ እንዲፈጸም አሳሰበ። ፓርቲው ዛሬ ህዳር 2 ቀን 2018 ዓ.ም ባወጣው መግለጫ በብልጽግና ቢሮ ግንባታ ምክንያት በማድረግ ከመንግስት ሰራተኛው ፍቃድ ውጭ የሚቆረጥ ደሞዝና ከአርሶ አደሩ በየዕለቱ ምክንያቱ ባልታወቀ ጉዳይ የሚሰበሰብ ገንዘብ ያለምንም ቅድመ ሁኔታ እንዲቆም ጠይቋል። የሲዳማ ክልል አዲስ ከተዋቀሩ ክልሎች አንዱ መሆኑ ይታወቃል ያለው ኢሃፓ ይሁን እንጂ ከቅርብ ጊዜ ወዲህ በክልሉ ውስጥ ህዝብንና ሀገርን ማዕከል ያደረገ ስራ እየተሰራ አለመሆኑን በክልሉ ውስጥ ከሚኖሩ አባሎቻችን ከሚቀርቡልን ተደጋጋሚ መረጃዎች ለመረዳት ችለናል ብለዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ በዚሁ መግለጫው የጤና ባለሙያዎችና መምህራን በተደጋጋሚ ያቀረቡት የደሞዝና ጥቅማጥቅም መብታችን ይከበርልን ጥያቄ ተደረገ በተባለው የመንግስት ሰራተኞች የደሞዝ ጭማሪና ጥቅማጥቅም ለጊዜውም ቢሆን እንዲቆም ተደርጎ ነበር ሲል አስረድቷል። ይህ የተባለው ጭማሪ ከመስከረም 1 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚሆን ቢጠበቅም የሲዳማ ክልል ግን አዲሱን ደሞዝ በተለያየ ምክንያት ፍቃደኛ ባለመሆኑና በክልል ውስጥ ዘርፈ ብዙ ችግሮች በመኖራቸው ምክንያት የመንግስት ሰራተኛው በከፍተኛ ችግር ላይ እንደሚገኝ ኢሃፓ ተመልክቷል ሲል ገልጿል። ፓርቲው በማሳሰቢያው የደሞዝ ጭማሪ ተደርጓል የተባለ ቢሆንም በሲዳማ ብሔራዊ ክልላዊ መንግስት በኩል አዲሱ ደሞዝን በተመለከተ እየተሰጠ ያለው መግለጫ የመንግስት ሰራተኛው ነባራዊ ሁኔታ ያላገናዘበ ነው ሲል ተችቷል። የመንግስት ሰራተኛው በችግር ውስጥ በመሆኑ በአስቸኳይ አዲሱ የደሞዝ ማሻሻያ ክፍያ እንዲፈጸም የትርፍ ሰዓት ክፍያና የኋላ ክፍያ ወይም ባክ ፔመንት በአስቸኳይ እንዲከፈል እንዲሁም ህጋዊ ያልሆነ የመንግስት ሰራተኛ ቅጥር ዝውውርና ደረጃ እድገት እንዲቆም እንጠይቃለን ሲል አሳስቧል። ኢሃፓ በክልሉ ውስጥ እየተሰራ ያለውን የብልጽግና ቢሮ ግንባታ ምክንያት በማድረግ ከመንግስት ሰራተኛው ፍቃድ ውጭ የሚቆረጥ ደሞዝና ከአርሶ አደሩ በየዕለቱ ምክንያቱ ባልታወቀ ጉዳይ የሚሰበሰብ ገንዘብ ያለምንም ቅድመ ሁኔታ እንዲቆም ጠይቋል።
በክልሉ የአመራር ሌብነት፣ የመሬት የከተማ ቦታና የመንግስት ቤቶች ወረራ መስፋፋቱን እንዲሁም በእጅጉ የተንሰራፋው ሙስና በአስቸኳይ ሊቆም ይገባል ብለዋል። ፓርቲው በዚሁ መግለጫው ይህንን ተግባር እየፈጸሙ ያሉ ከፍተኛ የክልል አመራሮች ለሕግ እንዲቀርቡ ማሳስበዋል። ደሞዝ ተጨመረ በሚል ወሬ የሸቀጦች ዋጋ በከፍተኛ ደረጃ እየጨመረ በመሆኑ ይህንን በሚመለከት ኃላፊነት ያለበት አካል ኃላፊነቱን በአግባቡ መወጣት አለበት ነው ያለው። በየመስሪያ ቤቱ የብልጽግና ህዋስ ጽሕፈት ቤት እየተባለ በየስራ ሂደቱ የተከፈቱ ቢሮዎች መኖራቸውን የገለጸው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በመንግስት ተቋማት ላይ ያሉ ሰራተኞችን የፈለጉትን ፓርቲ አባል እንዳይሆኑ እያስገደዱና የሰራተኛውን ህገ መንግስታዊ መብት እየረገጡ በመሆኑ በመንግስት መስሪያ ቤት ያሉ የብልጽግና ህዋስ ጽሕፈት ቤቶች በአስቸኳይ ያለምንም መጓተት እንዲዘጉ አሳስበዋል። የህወሓት ቡድን ከሰሞኑ ወረራ የፈጸመባቸውን 6 መንደሮች አለመልቀቁን የአፋር ክልል አመራሮች ተናገሩ። ቡድኑ ለፕሮፓጋንዳ የተጠቀመበት ነው እንጂ አልለቀቀም። እንኳን የወረራቸውን አካባቢዎች ሊለቅ ይቅርና ተጨማሪ አካባቢዎችን ለመውረር እየጣረ ነው ሲሉ አንድ የክልበት ዞን አመራር ገልጸዋል። የህወሓት ቡድን ጥቅምት 26 2018 ዓ.ም በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃን በሞርታርና በዙ 23 ድብደባ በመፈጸም የፕሪቶሪያ ስምምነትን በግልጽ አፍርሷል ሲል የክልሉ መንግስት ማስታወቁ ይታወሳል። ነገር ግን ጊዜያዊ አስተዳደሩም ሆነ የህዝባዊ ወያነ ሓርነት ወይም ህወሓት ፓርቲ ይህንን ክስ አጣጥለዋል። በህወሓት ተይዘዋል በተባሉት በክልበት ዞን ስር የሚገኙ ሁሉም የገጠር ወረዳዎችና ከተሞች የሚኖሩ ነዋሪዎች የህወሓት ቡድን በክልሉ ከፍቶብናል ያሉትን ጦርነት የሚያወግዝ ሰላማዊ ሰልፍ አካሂደዋል። ትናንት በተካሄደው በዚህ የተቃውሞ ሰልፍ ላይም የሻዕቢያ ተላላኪዎች እኛን አይወክሉም፣ የአፋር ተወላጅ ሆነው ወደ ኤርትራ ታጣቂዎች የሚሄዱ ወጣቶች የአፋርን ህዝብ አይወክሉም፣ የፕሪቶሪያው ስምምነት በፌዴራላዊ ስርዓት ይከበር፣ የአፋር ህዝብ ጦርነት ሳይሆን ሰላምና ልማትን የሚፈልገው የሚሉና ሌሎችም ድምጾችን አሰምተዋል። የክልበት ዞን ኢኮኖሚ ዘርፍ ኃላፊና የዞኑ ወኪል አስተዳደር አቶ ኦስማን ሙቱ ከ3 ዓመት በፊት የህወሓት ቡድን በአፋር ክልል ያደረገው ወረራ በርካታ ጉዳቶችን አስከትሎ ነበር። አሁንም በድጋሚ የጥፋት ቡድኑ ከሰሞኑ በዞናችን በመጋሌ ወረዳ ስር በሚገኙ በ6 መንደሮች ላይ ወረራ ፈጽሞብናል። ይህን እያደረገ ያለው ደግሞ ከኤርትራ መንግስት ጋር በመሆን ነው ማለታቸውን ቲክቫ ኢትዮጵያ ዘግቧል። እኛ የአፋር ህዝቦች የማንንም መሬት አልወረርንም፣ ማንንም አልዘረፍንም። ስለዚህ የሻዕቢያና የወያኔ ቡድን ተስማምተው የአፋርን ህዝብ የጦርነት ሰለባ እንዲሆን ለማድረግ የሚያደርጉት እንቅስቃሴ ተቀባይነት የለውም። አሁንም ባሉበት ይቁሙልን፣ የወረሩትን አካባቢ ለቀው ይውጡልን፣ የሻዕቢያ ወታደሮች በአፋር ህዝብ ላይ እያደረሰው ያለው ጉዳት ይቁም ብለዋል። ህዝባችን ሰልፍ የወጣበት ዋና ዓላማ ይህንን የጥፋት ወረራ ለመቃወም ነው ያሉት ኦስማን በዞናችን ስር በሚገኙ 9 ወረዳዎችና በአንድ ከተማ አስተዳደር ላይ ህዝባዊ ተቃውሞ ሰልፍ አካሄደናል። በሁሉም ሰልፎች ላይ የተነሱት ሀሳቦች ተመሳሳይ ናቸው ሲሉ አብራርተዋል። የህወሓት ቡድን የወረራቸውን አካባቢዎች ለቋል የሚሉት መረጃዎች በስፋት እየተሰራጩ ነው ያሉት። እውነታው ግን አልለቀቁም። እኔም ያለሁት ታጣቂዎች በወረሩት አካባቢ ነው። የክልላችን ሚኒሻዎችና የፖሊስ አባላት ታጣቂዎችን በቅርብ ርቀት እየተከታተሉ ነው በማለት ስለ ሁኔታው አስረድተዋል። የህወሓት ቡድን ከሰሞኑ ወረራ የፈጸመባቸውን 6 መንደሮች ለቋል የሚሉ መረጃዎች ሐሰተኛ ናቸው። ቡድኑ ለፕሮፓጋንዳ እየተጠቀመበት ነው እንጂ አልለቀቀም። እኔ ራሱ በስፍራው ነኝ። እንኳን የወረራቸውን አካባቢዎች ሊለቅ ይቅርና ተጨማሪ አካባቢዎችን ለመውረር እየጣረ ነው ያሉት አስተዳዳሪው። የአፋር ህዝብ ሰላምና ልማት ይፈልጋል። የጦርነትን ጉዳትና አስከፊነት ጠንቅቆ ያውቃል። እኛ ደግሞ ከክልላችን አልፈን ወደ የትም አልሄድንም። ስለዚህ በራሳችን ሀገር ሰላም ይስጡን። ኤርትራም ከኛ የወሰደችው መሬት እንጂ እኛ ከሷ የወሰድነው የለም ብለዋል አስተዳዳሪው። ስማቸው ያልተገለጸ አንድ የኢሬፕቲ ወረዳ ባለስልጣን በበኩላቸው የአፋር ተወላጅ ወጣቶች ከህወሓትና ከኤርትራ ታጣቂዎች ጋር ጥምረት ፈጥረው በክልሉ የአፋርን ብሔራዊ ሰንደቅ አርማ ይዘው እንቅስቃሴ እያደረጉ ነው የሚባለው መረጃ ውሸት ነው ሲሉ አጣጥለዋል። አንድ ወጣት የአፋር ተወላጅ ነኝ እያለ በማህበራዊ ገጾች ላይ ከህወሓትና ከኤርትራ ጋር የአፋር ወጣት ጥምረት ፈጥሯል እያለ እያወራ ነው ሲሉ ተናግረዋል። ነገር ግን መዘንጋት የሌለበት ጉዳይ እሱ አንድ ሰው መሆኑ ነው። ይህም የአፋርን ህዝብ አይወክልም። በዞናችን አንድም ወጣት ከህወሓትና ከኤርትራ ጋር የተስማማ የለም ብለዋል። የአባላ ከተማ ከንቲባ አቶ ሐሰን አብደላ በበኩላቸው የህዝቡ ፍላጎት ሰላም ነው፣ ቡድኑ ግን አሁንም በተለያዩ አካባቢዎች ጥቃት እየፈጸመ ነው። ከኤርትራ መንግስት ጋር ጥምረት በመፍጠር ከሰሞኑ በክልላችን እያደረሰ ያለውን ጉዳት በመቃወም ነው ማህበረሰቡ ሰልፍ የወጣው፣ ህዝቡም ከፍተኛ ቁጣ ላይ ነው ያለው ሲሉም ገልጸዋል። አሁን ላይ በዞናችን የሚገኙ ወጣቶችን ወደ ህወሓትና ኤርትራ ታጣቂዎች ጋር ጥምረት ለማስገባት ሰፊ እንቅስቃሴ እየተደረገ ነው ያሉት ከንቲባው የአፋር ወጣቶች ከኛ ጋር ጥምረት ፈጥረዋል እያሉም ነው።
ይህ ግን የማስመሰል ነው። አንድም ወጣት አልተቀላቀለም። የህዝባችን ጥያቄ ህወሓት ከወረራቸው አካባቢዎች በፍጥነት ለቆ ይውጣ ነው ሲሉ ተናግረዋል። የህወሓት ታጣቂዎች የአፋር ክልል ድንበርን ጥሰው 6 ቀበሌዎች ተቆጣጥረዋል መባሉን የክልሉ መንግስት ቢያስታውቅም ከፌዴራል መንግስት ግን የተሰጠ ምንም አይነት ማስተባበያም ይሁን ማረጋገጫ የለም። ነገር ግን የህወሓት ታጣቂዎች የአፋር ክልል ድንበርን ጥሰው ገብተዋል በተባለ ማግስት የፌዴራል መንግስት ድሮን በመጠቀም ታጣቂዎችን ወደ ኋላ መመለሱ ተገልጿል። የኢፌዴሪ አየር ኃይል ታጣቂዎቹ ወረዳዎቹን ከተቆጣጠሩ ከቀናት በኋላ ሌሊት 7 ሰዓት ላይ በወሰደው እርምጃ የህወሓት ታጣቂዎች ላይ ከፍተኛ ጉዳት አድርሷል ተብሏል። የድሮን ጥቃት ስለመፈጸሙ የፌዴራል መንግስቱ የገለጸው ነገር ባይኖርም ህወሓት ግን የፌዴራል መንግስቱ በጸጥታ ኃይሎች ላይ የድሮን ጥቃት ፈጽሞብኛል ሲል ወንጅሎታል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ። ጤና ይስጥልን።